ትንቢተ ኢሳይያስ ምዕራፍ 53 ቁጥር 13 ብቻ እንደገና ዘፍጥረት ምዕራፍ 1:28 ብቻ አንድ ሰው ደግሞ መሳፍንት ምዕራፍ 14 ቁጥር 13 ብቻ አንዳንድ ቁጥር ነው ሶስቱም መጽሐፍ ላይ የምናነበው። የገዥነት መንፈስ ጎን ያለውን ሰው የገዥነት መንፈስ ላይ አለ በል። አልተናገራችሁም? የገዥነት መንፈስ ላይ አለ በል። የገዥነት መንፈስ ላይ አለ። በጣም የሚገርመው ዘፍጥረቱን ፓስተር ያነባል። ዘፍጥረት ምዕራፍ 1 ቁጥር 28 ብቻ። እሺ ደረስከው? እኔም ልድረሰው? እሺ አንብብልኝ። እግዚአብሔርም ባረካቸው፣ እግዚአብሔር ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ብዙም ተባዙ፣ ምድርንም ምን አድርጉ? ሙሉአት። ቀጥሎስ? ግዙአትም። ይሄ ነው ስራው፣ መግዛት ነው። አሜን። ጮይና እንገዛለን በለው። ፉከራ አይደለም። ለምን ስትለው የደም ኪዳን በእኛ ውስጥ ያለው የሚያስገዛ ነው። ቀጥሎ አንድ የእግዚአብሔርን ሰው ሶምሶም የሚባል ሰው እናያለን። መሳፍንት ምዕራፍ 13 11 በጣም የሚገርመው ይሄ ሶምሶም ብዙ ሰዎች ያለበትን ይንቃል። ጎን ያለውን ሰው ያለበት እንዳትንቅ በሉት። እየሰማችሁ ነው? በጣም የሚገርመው ሶምሶም እየሄዳ አንበሳ የሞተበት ደረሰ። ሌሎች ያን የሞተውን አንበሳ አልፎ ይሄዳሉ። ሶምሶም ግን አልፎ አልሄደም። ለምን አልሄደም መሰለህ? ሶምሶም ጠጋ ብሎ አንበሳውን ለማየት ፍላጎት ነበረው። ዛሬ አንድ ነገር ልንገርህ፣ ያለበት ቦታ የምትንቅ ከሆነ ውጤታማ አትሆንም። ያለበት ቦታ ታማኝ ከሆነ እንግልት ይበዛሃል። ሶምሶም የሞተ አንበሳ ውስጥ ላይ ሲሄድ አንበሳው ሳያይ እንደ ሌሎች አላለፈም። መሳፍንት ስንት 13 ቁጥር ሲል እሺ አላለፈም። እንዲህ አለው፣ አንበሳውን ልክ ሲያየው አንበሳ ደድ ነው፣ የሞታ ውስጥ ነገር ለከስ ወርቅ አለ። በሞተብህ ነገር ላይ ዘንድሮ ዓመት ወርቅ ይነሳል። አንተማ እኔማ ያለበት ቦታ ከናቅ እኮ ክርስቶስን ለመግለጥ አትችለው። ልክ አንበሳውን ሲያየው አንበሳው ሞቶታል። አሁን የአንበሳ መሞቱ አይደለም፣ ገዥነት አለው፣ ስልጣን አለው። አንበሳ ውስጥ ደግሞ ሲያየው ንብ አለ፣ ሌሎች አላዩም። ምን አለ? የሞታ ነገር ውስጥ ላይ ንብ አለ። ንቡ ሲያይ ደግሞ በንብ ምን እንደሚሰራ ያውቃል። አንተና እኔ ያለንበት ቦታ እያቆሰሰን ስለምንሄድ እግዚአብሔር አልባረከን። ለዚህ ነው የገዥነት ኃይል በእኛ ላይ አይወድቅም። ያለንበት ቦታ እናቀላለን። ያለበት ውስጥ ላይ የሆነ ወርቅ አለ፣ ድንገት ይገናኛል። ያለበት ቦታ አትናቅ። የምትሄድበት መንገድ አትናቅ። የገዥነት ስልጣን አንተ ውስጥ አለ። ገፋ አድርግና በኢየሱስ ስም በለው። ሳስልልልኝ በኢየሱስ ስም በለው። ይሄ ዓመት በለው። ይሄ ዓመት አንተ በላ ትገዛለህ። በረከትን ትገዛለህ፣ ጸጋን ትገዛለህ፣ ቅባትን ትገዛለህ። ብድግ በልና ይገዛለሁ በለኝ። አንተና ነቋ ኩራፊ ነህ። የገዥነት ኃይል እኛ ላይ እንደወደቀ አናየው። የገዥነት ቅባት በእኛ ላይ እንዳለ አናየው። የገዥነት ጸጋ እኛ ላይ እንዳለ አናየው። ግን ተኝተናል። ግን ንቀው ገፋ አድርገውናል። ጠላቴ ዘንድሮ ተገፍቶ ይወጣል። ጨብጭብና አሜን በለኝ። በረከቴን ዘንድሮ ትገዛዋለህ።
ቅባትን ዘንድሮ ትገዛዋለህ። አንተ ያለበት ቦታ ታኳኒ አክብረው። በዛ ውስጥ ወርቅ አለ። ሰውየው ምን እንዳሳየ አላውቅም። አንበሳ ውስጥ ላይ ማራየ ንባያ ንብ ነው ያየው። ንብ ሲያ ደግሞ ንብ ምን ይሰራል? ማር። አንተ ያለህበት ቦታ እንትን ከሆነ ውጤታማ አትሆንም፣ አትገዛውም። ልብ እየመናታ ነው የሚኖረው። በስራ ጋር ታማኙን ትገዛዋለህ። ያለህበት ቦታ ከተማውን ትገዛዋለህ። እቺ ቀኝጅም ርካርግና ይገዛዋለሁ በለው። አልገባህ? ትገዛለህ። ጎን ያለው ሰው ትገዛለህ በለው። በደንብ አድርገህ ትገዛለህ በለው። የገዥነት ቅባት በለኝ በእኔ ላይ በለው። ወደቀ በለኝ እባክህ። ቀኝጅም ርካርግና ይገዛዋለሁ በለው። ምን አደርጋለሁ? እገዛለሁ። የመግዛት ስልጣን ላይ ካለ ማያት ነው የምትጀምረው እንጂ መኮነስ አትጀምረው። ያለህበት ቦታ ታከብርና ታልፋል። ሶምሶም የሞታ ነው ብሎ አላለፈ። እኔና አንተ ብዙ ጊዜ ያለን ነገር እኮ አናየውም። አይኖቻችን ጠላት አሳውሮ ያለን ነገር አናይም። የገዥነት ቁልፍ እንዳለ ግን አናየው። ሌላ ነው የሚታየን። ለዚህ ነው እግዚአብሔር ያየልኝ በረከት ውስጥ አልገባም። የእግዚአብሔርን ቤት እኔ ወደፊት በወርቅ ነው የሚሰራው። አልገባም? ጩና አሜን። ጎን ያለው ሰው ነካ አድርግና እግዚአብሔርን ቤት በሉት። በወርቅ ትሰራለህ በሉት። ራስን እኮ ኩራት ቆንስ ታቻ ታደርገው። የእግዚአብሔርን ቤት በምን ትሰራለህ? በወርቅ። ገዢ ነህ። ገዢ እኮ ታቻ ያየው። ልክ ሶምሶም እያለፈ ልክ የአንበሳው ሬሳ ውስጥ ሰው ይሸታል ብሎ ጥሎ በሄዳ ውስጥ ቤተሰቡንም የሚያበላ ራስ የሞታ ውስጥ እኮ ነው። ቀንጃችሁ ምድጋ ነው። አንድ ነገር ነው ይብሏት ጎን ያለው እዚህ ላይ ሌላ ሀገር ሄዳል። እንለፋውሽ በጣም የሚገርመው አንበሳው ግን ሞቷል። የሞታ ውስጥ ላይ የታየው ምንድነው? ንቡ ነው፣ ማር ነው። ሁሉ እኮ አልፏል። የሞታ ነው በቃ አብቅቶታል፣ በዚህ ጉዳይ አብቅቶታል ብሎ ኒቆ አልፏል። እግዚአብሔር ለቀስ በተናቀበት ውስጥ ላይ ገዥነት አለ። ሶምሶም እንደዛ አረገው፣ አፈስ አረገው፣ ንቡን አባረረው፣ ጨበጠውና ለራሱም በላ፣ ለቤተሰቡም ወሰደ። ዘንድሮ ከዚች ከማይታይ በወርቅ የሌላ በግንብ ያልተሰራ ቤት የሆነ ወርቅ ይዘት ይላል። አሜን። አንቺ ምድጋ አርግና ጋፋ አርግን በኢየሱስ ስም በለው። ይሄ መልእክት ያንተ እኮ ነው በለው። ብድግ በልና አንደ ዘላ አሜን በለው። ቦታው እኮ የተናቃ ነው ግን ማር አለ። አንበሳው ሁሉም እኮ ኒቆ አልፎ ሬሳ ነው። ወዳጅ እግዚአብሔር ከፈለጋ ሬሳ ውስጥ ወርቅ ያስቀምጣል። ሬሳ ውስጥ በረከት ያስቀምጣል። አንተ እየናክ ያለ ስራ ውስጥ እግዚአብሔር በረከት ያስቀምጣል። ጎን ያለው ሰው ነካርግና ጸንታ ይቁም በለው። ገዥነት እንዳለ ገዢና አትናቅ። እግዚአብሔር ያልፋል። ሶምሶም የሞታ ነው ብሎ አልፎ አልሄደም። 14 ቁጥር 8 ላይ 13 ጥሎ አላለፈም። ጥሎ አልሄደም። አስበው አያ ሲያየው ንቡን አያ። ሬሳውን አላየም እኮ ሬሳ ለምን ሞቷል ብሎ አይቶታል። ግን ሲያየው በሬሳ ውስጥ ላይ ንብ አለ። አንተ ውስጥ ላይ ሰዎች የሚበሉት ማር አለ። ለተቀበለ ሰው በኢየሱስ ስም ዛሬ ወረወርኩ። ውሰደው፣ ወረወርኩ። ባንቺ የትላንትና መንገድ እየቃዠ አትቀጥልም። የሆነ ማር ይታያል፣ የሆነ ክብር ይታያል። እያቃዠ ያለ መንፈስ ዛሬ ከቤት ያስወጣዋል። አንድ ሰው ብድግ ብሎ አሜን ሲል እየገፋ ያለ ለቀስ እግዚአብሔር የሞታ ውስጥ ላይ ስራ አለ። አንተ
ህይወቴ የናካው ነገር ውስጥ ላይ ነገር አለ። አጃባ ሸክቡባ ውርደቴን የሚጠብቀው ከዚህ በኋላ ክብሬን ያያል። ማቱ ፍራንዶና ናሲያ ዛሬ ጎብጣ ሊሆን ይችላል። ነገ ገዥነት ቅባት ይይዛለህ። ይይዛለሁ ያለ ሰው ዘሎ አሜን ሲል ካቦሴ አንድ ሰው ከገባ ረቶቫ አንታኪያቦሲያ የሞተብህ ነገር ዛሬ ሕያው ሆኖ ይቀጥላል። የሞተብህ ነገር ዛሬ ሕያው ሆኖ ይቀጥላል። በቃ ባዶ ነው ብሎ የሚያውጃ አዋጅ ዛሬ ይገለበጣል። አማን ገልብጠህ ትወጣለህ።